አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶችዬ ሰላም ናቸው ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንን መላህ ሰላም ያድርግልን እና እንዴት ናችሁልኝ? ሀባይ ማበረታቱኝ፣ ላይክ ሼር ሰብስክራይብ እያደረጋችሁ በመልካምነት ያው ይሄ ይጠቅማቸውን ብዬ ሳይሆን በጣም ስለጠፋሁ ነውና ያው ደግሞ በጣም ስትጠፉ ዩቱብ ይራሳን እንዲያስታውሰኝ ብዬ ሰላም ለማለት ነው የመጣሁት እንጂ አይዲያ ያኑሮኝ ወይም እናንተን ይጠቅማችኋል እናንተን ያስተምራን ብዬ አይደለም ማለት ነው። እናም እንዴት ናችሁልኝ ሀባይብ ሰላም ናችሁ ወይ? ያው ለድምጤ የሚቀርታ ያው አሁን ታውቃላችሁ አንድ ቀን ሙቅ አንድ ቀን ቀዝቃዛ ሲሆን በሽታ ነው እና የሚያመጣው ጉንፋን እያስመሰለ ብቻ አልሐምዱሊላህ ረብል ዓለሚን ያው በሁሉም ነው ማለት ነው። እና ማበረታቱኝ እስኪ 1000 ሰብስክራይብ አስገቡኝ በመልካምነት ማለቴ እንግዲህ አመት ሊሆነው ነው ወላሂ ያው 800 ሰብስክራይብ ነው 800 ምናምን ነው። እናም እስኪ 1000 ሰብስክራይብ አስገቡኝ በመልካምነት መቼም አይከፈልበት እላችኋለሁኝ ሀባይብ። እናም እንዴት ናችሁልኝ? በተረፈ ሰላም ናችሁ ወይ? እንዴት ይዟችኋል ስራ ጤንነት? ያው ረመዳንም እንግዲህ በጣት የሚቆጠሩ ቀናቶች ነው የቀረው። ኢንሻአላህ አላህ በሰላም ያድርሰን ሁላችንንም በሰላም ጾመን በሰላም እንጨርሰዋለን ያድርገን ሁላችንንም። በስራውም አላህ ያበርታን። ያው አሁን አንዳንዶቹ እንግዲህ ገብረ ረመዳን ነው ግድግዳ የሚያስፈገፍጉት፣ አንዳንዶቹ ደግሞ ንሱ ረመዳን ነው ቤት የሚያስፈገፍጉት ግድግዳ ማለት ነው። ሁላችንንም አላህ ብርታቱን ይስጠን። ረመዳንም በሰላም ጾመን በሰላም እንጨርሰው አላህ ያድርገን ኢንሻአላህ የዛ ሰው ይበለን። ያው ካዛ ወዲህ ብዙ አለው ማለት ነው። እናም እንዴት ናችሁልኝ? በተረፈ ሰላም ናችሁ ወይ? እናም ማበረታቱኝ በመልካምነት ላይክ ሼር ሰብስክራይብ አድርጉልኝ እላችኋለሁ። ሀባይብ በያላችሁበት ሰላም ሁኑልኝ።